ምንም መቅረጽ ቦታ አልተመቸኝም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጓደኞች ሲበርደኝ ነው ይሄኛው አቅፌ ስተኛም ይሄ አቅፌ ነው የምተኛው። አሁንም ይሄ አቅፌ ልቀመጥ ብዬ ነው። ደህና ዋላችሁ ወይ? እንዴት ዋላችሁ? ደህና አመሻችሁ ወይ? እንዴት አመሻችሁ? ይቅርታ ጠይቃለሁ። ወላሂ አልተመቸውም። እንቅርጽበት ቦታ ምንም ነገር አይመችም። ብታይ ቤት ውስጥ ደህና ናችሁ ወይ? በርዶኛል ጓደኞቼ። ይሄ አረብ ሀገር ያሉ ሴቶች እውነቴን ነው የምላችሁ ይበርደናል። አይ እውነቴን ነው የምላችሁ ይበርደናል እኮ ከመብረድ አላህ ይጠብቀን ያ ረቢ። አላህ ያ በጫካ ቤተሰቦቻችን በጥሩ ቤተሰቦቻችን እንደው ከነሱ ጋር አንተ ጨምረን ያ ረቢ። አላህ ጌታዬ ይብረደን ያ አላህ። የሆድ ምታቅ አንተ ነህ ጌታዬ። ብርድ ነገር አንፈልግም ያ አላህ ያ ረቢ። አላህ ለምን ይበርደናል? እንደ ሰው ፈጠርከን ጌታዬ። ወላሂ ነው የምልህ እንደ ሰው ኸለቅከን እንደ ሰው ፈጠርከን። ከብርድ አላህ ይጠብቀን ጓደኞቼ። ይቅርታ በጣም ቀርብ ያለው ስለዚህ ፎቶ እንዳያበላሽብን። ደህና ዋላችሁ ወይ? እንዴት ናችሁ? እኔ ፎዚያ ነኝ፣ የማታውቁኝ ማለት ነው። ፎዚያ እባላለሁ እና በርዶኛል ብያለሁ። እስቲ እንዳይበርድሽ ብላችሁ ዱአ አድርጉልኝ። ወላሂ እና ደህና ናችሁ ወይ? ቤተሰብ ሰላም ነው ወይ? ወላሂ እኛ ጋር አልሐምዱሊላህ ሰላም ነው። ወላሂ ጓደኞች ትልቅ ቪዲዮ አድርጌ ነበረ እንትን አልኩት ተደውሎብኝ አስወጣኝ። ስለዚህ ልወጣ ነው ማለት ነው፣ ልተወው ነው ማለት ነው። ደህና ናችሁ ወይ? ጤና ፊያ ስራ ወላሂ አልሐምዱሊላህ እኔ ጋር ሰላም ነው ጓደኞቼ። ዛሬ የሆነ ርዕስ ይዤላችሁ መጣሁ። እስቲ በጥሞና አዳምጡ፣ በጥሞና እውነቴን ነው የምላችሁ። በተለይ አረብ ሀገር እሰራለሁ ያላችሁ ብላችሁ ያሰባችሁ ጓደኞቼ በስነ ስርዓት አዳምጡት። ኢንሻአላህ እንዳይደውሉብኝና እንዳያስወጡኝ ጓደኞቼ። የምልላችሁ ፈልጌ ነው መሰላችሁ፣ ብቻዬ ነኝ። ከብቻ አላህ ይጠብቃል፣ ከመብረድ አላህ ይጠብቃል፣ ብቻ ከመሆን አላህ ይጠብቃል ያ ረቢ አላህ። ስለዚህ ርዕሴ ዛሬ ምንድን ነው መሰላችሁ ጓደኞቼ፣ እኔ ከዚህ አረብ ሀገር ስመጣ ማለት ነው ወላሂ ነው የምላችሁ ጓደኞቼ። ተኝቼ ስለማወራችሁ ይቅርታ ከፈለጋችሁ ልነሳ። እኮ ዝቅ ብለውብኝ እኮ ነው እንጂ አልተኛም ነበር። እና ጓደኞቼ አረብ ሀገር ሳልመጣ በፊት ማለት ነው እኔ ሁለት ነገር እፈራ ነበር። ሁለት ነገር እፈራለሁ። ለሁለት ነገር ደግሞ ለአላህ ለመንኩት። ምን ብትሉኝ ማለት ነው በደንብ ስሙኝ። አንድ ሽማግሌ ቤት እንዳታስገባኝ አልኩት ለአላህ። ሁለት ሰራተኛ ያለበት ቤት እንዳታስገባኝ ብዬ ለመንኩት ጓደኞቼ። ስመጣ ወደ ገደለው ስገባላችሁ ማለት ነው። ኢንሻአላህ እንዳያስወጡኝ። ያስወጡኛል አሁን ይደውሉብኛል ያ ረቢ። እና ጓደኞቼ ስመጣ ስራ እዚህ ድረስ እዚህ አመናችሁም አላመናችሁም እዚህ ድረስ ስራ። ከዛ እሰራለሁ እንጂ ሰራተኛ ሁለት ሆኖ መስራት እኔ እፈራለሁ። ለምን ይሄ ሁሉ ለምንድን ነው የምፈራው መሰላችሁ? ለሰላም ፈርቼ ማለት ሰላም የመሰለ ነገር የለም። እኔ በፊትም ኢትዮጵያም ሆኜ ማለት ነው ከሁሉም ነገር ምን ታስቀድሚያለሽ ብላችሁ ብትጠይቁኝ ሰላም ነው ማስቀድመው። ሰላም ከሌለ ጓደኞች እንደዚህ የጠቀለልነው እንጀራ ማለት ነው እንደዚህ ለመጉረስ ሰላም ያስፈልጋል። ሰላም ከሌለ ያ እንጀራ ከጎረስነው ወይ ትን ይለናል ወይ ችግር ይፈጠርብናል። ሰላም ትልቅ ነገር ነው። ስለዚህ ለዛ ለሰላም ብዬ ማለት ነው ስራ የሚበዛብኝ ስጠኝ ከፈለክ የፈለገ ነገር ይሁን እኔ ያኔ የምችለውን ነው የምትሰጠኝ፣ የምችለውን ያክል ነው የምትሰጠኝ እንጂ ሁለት ሰራተኛ ያለበት ቤቴ እንዳትገጥመኝ ብዬ ወደ አረብ ሀገር ተጓዝኩኝ ጓደኞቼ። አመናችሁም አላመናችሁም 4 አመት አንድ ቤት 4 አመት ሰራሁኝ። ስራ እዚህ ድረስ ቋቅ እስከሚለኝ ድረስ ምሳ የምበላበት ሰዓት ጊዜ የለኝም። ቁርስ የምበላበት ሰዓት ጊዜ የለኝም። አልሐምዱሊላህ ረብል ዓለሚን 4 አመት ከሰራሁ በኋላ ተግባባን። የልጅ ሚስትና እናት አብሮ ነው የሚኖሩት። እናቴ ዋና ብር የምትከፍለኝ እላይ ነው የምትኖረው፣ ያቺ የታች ነው የምትኖረው። ስንኖር 4 አመት ከሰራሁ በኋላ በነገራችን ላይ 4 አመት ስሰራ
እረፍት ሂጂ እመጣለሁ። ሂጂ ልጅሽ አይተሽ ነይ፣ ሂጂ ልጅሽ አይተሽ። ልጅ አለችኝ በነገራችን ላይ ነገዳይት ነበር የሆነች ልጅ ወርቅ የሆነች ልጅ አለችኝ። ከዛ ሲሄድ ማሻአላ ተባረከላ አላህን ተጠብቅልኝ ያ ረቢ አንተ ጠብቅልኝ አላህ ጌታዬን ተጠብቅልኝ። እዛ ኢትዮጵያ ያሉ ሴቶች እናት ሁኗት፣ አባት ሁኗት፣ እህት ሁኗት፣ ወንድም ሁኗት ያ ረቢ እንዳይቸግራት፣ እንዳይበርዳት፣ እንዳያማት ያ ረቢ ጌታዬ ባንተ ይሁንብክ። አስታውሳችሁኝ እኮ ነው ልጅ አለችኝ ብዬ ስነግራችሁ በዛው መጣልኝ። አላህ አንተ ጠብቅልኝ፣ አንተ አብላት ያ ረቢ፣ አንተ አጠጣት ያ ረቢ፣ የሰጣት ሁሉ በረካ አድርግላት ያ አላህ ያ ረቢ። ጸንላታል አላህ ያርጋት። እና ጓደኞቼ ስኖር 4 አመት ከቆየሁ በኋላ ወደ መጣሁበት ልግባላችሁ። ከዛ 4 አመት ስቆይ ሰው ላምጣልሽ፣ ስራ በዛብሽ፣ ሰው ላምጣልሽ አለች ስትለኝ እሺ ያልኳት። በቃ እውነቱን ተደካከምኩኝ፣ ተሸነፍኩኝ። እሺ ያልኳት ጓደኞቼ ከኢትዮጵያ መጣች። ወርቅ የሆነች ልጅ፣ ወርቅ የሆነች ልጅ አመጡልኝ። ስትመጣ ጓደኞቼ ትላንትና ሀሳብ በሀሳብ ጭንቀት በጭንቀት ሀሳብ እዚህ ጭንቅላቴ ድረስ ተሸክሜ ዞር የነበረ ሴትዮ ምን ሆንኩላችሁ? ምንወያይ፣ ምንጨዋወት፣ ምንመካከር። ስራ የሴትዮዋ ምግብ አብሮ ነው የሚበሉት። ማር ቤት በተራ ተራ ነው የምናጥበው። እሷ ስታጥብ እኔ እገባለሁ አጥባለሁ። ተራ መራሷ አንይዝም። እሷም ስታጥብ ከተጋጨን ደግሞ ወደ እነሱ ጋር ይዘን አንሄድም። እዛው ራሳችን እንገለዋለን። እዛው በቃ እንጨዋወታለን፣ እንረሳዋለን። እንደዛ የምንሆን ወርቅ የሆነች ልጅ እህት ብላችሁ ለመግለጽ እህት፣ እሺ ጓደኛ ብላችሁ ለመግለጽ እሺ ጓደኛ፣ እሺ ልጅ ብላችሁ ለመግለጽ ልጅ የሆነች ወርቅ የሆነች ልጅ። ከዛ ስትመጣ የተወሰነ ቀን ከሰራች በኋላ አገር ቤት ሄዳለሁ እረፍት ብላ እረፍት ሄደች። ከዛ እኔ ምን ይዋጠኝ ጓደኞች፣ ያ ቤት ምን ሆነብኝ ተነስቶ የሚይዘኝ ይመስለኛል። የሴትዮ ልጆች ከሌሉ የሮጥኩ ሴትዮ ጋር ነው የምቀመጠው እንጂ እፈራለሁ። ቲቪም አለ፣ ቲቪም ከፍቼም ክፍሌ ቲቪም አለ፣ ቲቪም ከፍቼ ለማየት እፈራለሁ። በቃ ማታ ስተኛ በዚህ ከወገቤ በዚህ በኩል ትራስ፣ በዚህ በኩል ትራስ። እሷ አልጋ አላት፣ እኔም አልጋ ነበረኝ። ግን ቢሆንም እሷ ስትኖር ሀታ ትራስ ራሱ እጄ ጋር ራሴ ጋር ባላስገባ መስሎም አይታየኝም ነበር። እዛ ሄደች። አልሐምዱሊላህ ለአንድ ወር ፍቃድ ተሰጥቷት ደርሳ መጣች። አልሐምዱሊላህ ኖርን። አረብ ሀገር ያለንም አይመስለኝም። ስራውም ከደከመኝም ድካም አይመስለኝም። ራስም ካመመኝ ፎዚያ ብሎ ሲጠሩ እሷ ናት የምትሄደው። እሷ ካመመት እሷ ሲጠሯት እኔ አቤት ብዬ እሄዳለሁ። ጓደኞቼ ጓደኞቼ ምን ብዬ እንዴት ብዬ እንደምገልጸው እኔ አላውቅም። ትላንትና ለካ ይሄ መሰለ ነገር ደብቀህብኝ ነበር እንዴ ብዬ ገረመኝ። ከዛ አሁን ደግሞ ትንሽ ከቆየን በኋላ እሷም ቤት ተሰራላት፣ ግቢም ውስጥ ሆና እሷም አንድ ክፍል ተሰራላት። እሷም ወደ ክፍሏ ስትሄድ፣ ወደ ቤቷ ስትሄድ፣ እኔም የልጅ ቤታችን እንዲታደስ ነው የልጅ ቤት መጣሁ እላቸዋለሁ። የልጅም ቤት ስመጣ አልሐምዱሊላህ ሰራተኛ አሉ። አንድ ነጮች ነበረች፣ አንዷ ደግሞ የኛ ሰው ነበረች። ማሻአላህ ተባረከላ። ድብርት የሚባል ነገር የለም፣ ሀሳብ የሚባል ነገር የለም። ከሞተብን ብለን ነው የምናሳልፈው። ለምን ታለቅሻለች? ሞት እኮ የሁሉም ነው። ብቻሽ አንቺ ቤተሰብ ብቻ ነው ወይ የሚሞተው እንባባላለን። ከታመመብሽ ኢትዮጵያ የሆነ ነገር ከተሰማን ስታዝን ተይ አትዘኝ፣ በሁሉም ያለ ነው። አብሽር፣ ከቸገረን ብር ከሌለን እንስቃጣለን፣ ነገ እንመላለሳለን። ማሻአላህ ተባረከላ። ከምነግራችሁ በላይ ነው የምንኖረው። ይሄ ስላችሁ ግን አንድ የምትይዙልኝ ነገር አለ። ምን በሉኝ? የሰው ልጅ ሆኖ ማይጋጭ የለም። የሰው ልጅ ሆኖ ማይጣላ የለም። ሁለት ሆነን ስንኖር አስፈላጊ የሆኑ ነገሮች ምንድናቸው ብትሉ መቻቻል የሚባል ነገር አለ። ግዴታ መቻቻል አለብን፣ መወያየት አለብን፣ መመካከር አለብን። ከተጣላን እነሱ ጋር አለማውጣት፣ ከተጣላን ደግሞ አለማራዘም። ያኔ ምሳሌ ቶሎ ብሎ መተው። ለምን እስቲ አስቡት። አሁን ምሳሌ ይሄ ክፍል ለእኔና ለእሷ ተብሎ ነው የተሰራው።
በፊትም ሲሰራ የሁለት ሰራተኛም ከሆነ የሁለት ሰራተኛ ተብሎ ነው የተሰራው። ለአንድ ሰራተኛ ከሆነ ለአንድ ሰራተኛ ተብሎ ነው የተሰራው። እኔና እሷ ብንቀያየም እሷም እዚሁ ነው የምታድረው፣ እኔም እዚህ ነው የማድረው ማለት ነው እንጂ አንድ ክፍል ሂጄ ከፍቼ በፍጹም ከፍቼ መተኛት አይታሰብም፣ አይታሰብም። እንዴት? ለምን? የእንግዳ ቤት ነው። እኔ የእኛ ተብሎ አረብ ሀገር የምንሰራ ሴቶች ሁሉም እናውቃለን ማለት ነው። ከፍታ ገብታ ለመተኛት ትፈራለች። እኔም ቢሆን እፈራለሁ። ስለዚህ እቺ ናት ማለት ነው የኛ ቤት። አላህ ያስቀመጠን ቀን 1 ዓመትም ሆነ 2 ዓመትም አላህ የወሰነልን ቀን እስካለን ቀን የምኖርበት ቤት ይሄ ነው ማለት ነው። ስለዚህ እዚህ ቤት እሷ እታች ቤት አትሄድ፣ ጎረቤት አትሄድ፣ የእንትና አትናገር፣ የእንትና አትናገር። ለምን? በቃ እኔና እሷ ነን። አላህ ሱብሓነሁ ወተዓላ ትናንትና ትገጣጠማለች እሷ አለችን ብዬ አልመጣሁም፣ እኔም አለሁኝ ብላ አልመጣችም። ስለዚህ መተው መቻል፣ መቻቻል፣ ማሳለፍ፣ እንዳላወቀ ሰው መተው፣ እንዳጠፋሻት ካወቅሽ ዓለም 9 ነው ይቅርታ ማለት ምንም የሚጎዳ ነገር የለም። አሁን አንዷ መሳይ ታናሽም ትሆን ታላቅም አጠፋችኝ እንደው ምሳሌ በቃ እኔ አጥፍቼሻለሁ ይቅርታ ብላት ምን ይጎዳል? ምንም ከፎዚያም ከኔ ምን ይቀነሳል? 5 ሳንቲም አይቀነስም። ስለዚህ መቻቻል ሊኖረን ይገባል። ፍቅር ሁነን ልንኖር ይገባል። ከፈለገ ከነጮቹም ጋር ይሁን ከኛም የኛም ልጆች ካገኛችሁ ከኛም ልጆች ካልሆነም ከነሱም ጋር ከሆነ ከነጮቹም ጋር ከሆነ ተወያይተን የሆነ ተቻችለን መኖር አለብን ጓደኞቼ። ለምን እሷም ተከፍታ እንዳታድር እኛም ተከፍተን እንዳናድር ማለት ነው። ተፈቃቅረን መኖር አለብን። አሁን መልላችሁ ይሄ ሁሉ ለምን አነሳሹ ብላችሁ ካላችሁ አሁን እዚህ ቤት ጓደኞቼ የነበሩ 2 ናቸው። ከኔ ጋር 3 ነን። እኔ እንኳን ሀያጅ ነኝ። ትንሽ ቀን ነው እንጂ ቤታችን ስላልጨረስን ነው እንጂ እኔ ልጅ ሰራተኛ ነን። የዚህ ቤት ሰራተኞች እነሱ ናቸው። ስለዚህ ግን ቢሆንም ወላሂ 2 ዓመት ነው አብረን የኖርን። አሁን ዛሬ ተለያየን። በምን ተለያየን? እነሱ ሰው ጋር ሄዱ። የሆነ ልደት አለ ሁለታችሁ ውሰዷት ተብሎ ሄዱ። እኔ ደግሞ እንዳልሄድ እናቴ ብቻዋን የሚታዘዝ ነገር ካለ ጠርታ ማን ነው ኑ ዕቃ መጣ ባለሱቅ መጣ ዕቃ አምጪ የሚባል አንድ መቅረት አለበት ተባብሎ ነው መሰለኝ እኔ አልሄድኩም። ታዲያ ይሄ ቤት ሊውጠኝ ደረሰ አልኳቸው። ሊውጠኝ ይሄ 4 ማዕዘን የሆነ ቤት እኔ ሊውጠኝ ደረሰ ጓደኞች። ስለዚህ እንደዛ ነው። ከሰው ጋር ከለመድን ፍቅር ሆኖ መኖር አስፈላጊ ነው ብዬ ነው እላለሁ። ግን አላህ ከጥሩ አላህ ይቅጠመን። እኛ ብቻ አንድ ሰው ብቻ ጥሩ ቢሆን ፋይዳ የለውም። ከጥሩዎች ጋር አላህ ይቅጠመን። ከጥሩዎች ጋር አላህ ያገጣጥመን። ደግሞ የሰው ሀገርን በቃችሁ ይበለን። የራሳችን የሆነ ርዝቅ አላህ ይወፍቀን። ለሀገራችን አላህ ያብቃን። የሰው ቤት የሰው ነው ጌታ። ልጆቼ እህቶቼ ወላሂ ነው የምላችሁ የሰው ቤት የሰው ነው። የራሳችን የሆነ ቤት አላህ ይስጠን። ሀገራችን ላይ አልሐምዱሊላህ ረብል ዓለሚን ብለን የምንኖር ጀግኖች አላህ ያድርገን። ከሰው ቤት ነጃ ያውጣን። ግን ባለንበት ሰዓት ከሰው ጋር ስንኖር ስለ መግባር የሚባል ነገር አለ። ያ ስለ መግባራችን አስተካክለን እንድንኖር ሃይማኖቱን እንትን ብሎ ጸልዮ ዱዓ የሚያደርገው ዱዓውን አድርጎ ስለ መግባር፣ መከባበር፣ መዋደድ፣ ተወያይቶ መኖር ማሰብ አለብን ብዬ አስባለሁኝ። ካጠፋሁ አፉ በሉኝ። አሁን የኔ ልጆች ዛሬ እነዚህ 2 ልጆች ሂደውብኝ በጣም ነው የደበረኝ። ለትንሽ ሰዓት ነው እንጂ እናቴ ጋር ሄድኩኝ። ሴትዬ ጋር ሲሄድ ልስገድ ብያት መጣሁ። እሷም ልስገድ ስትለኝ እኔም ልስገድ ብያት መጣሁ። እና ብቻ በፍጹም ጥሩ አይደለም። ከሰው ጋር ነው የሚሻለው። ከሰው ጋር አብሮ መኖር በጣም ሸክም ይቀላል። 2 ሆናችሁ የምትሰሩ እህቶች ካላችሁ ተቻችላችሁ ኑሩ፣ ተግባብታችሁ ኑሩ፣ ተመካክራችሁ ኑሩ። ሌላችሁ ፈልጌ ነው። መጋጨት የለም ማለት አይደለም። በስነ ስርዓት አለ። ግን መቻቻል እነሱ ጋር ለማውጣት እኔ ለነዚህም አሁን ከኔም ጋር የሚሰሩ ጓደኞች አንዳንዴ እላቸዋለሁ ከሌና ከሌ ከተጣላችሁ እነሱ ጋር እንዳትወስዱ። እነሱ ጋር የሚሄድ ነገር አይደለም። እኛ እዚሁ ነው መጨረስ ያለብን እንጂ ግን አልሐምዱሊላህ ረብል ዓለሚን የ2 ዓመቴ ነው
በሁለት ዓመት አንድ ቀን ተጣላን ብለን ውጭ ወጥተን እዛ እነሱ ጋር አውርተን አናውቅም። እዚሁ ነው የምንጨርሰው። አንድም ቀን ተዘጋጋን ላንዘጋጋን ሁላ እንችላለን፣ እንረሳዋለን። እንደዛ ነው ጓደኞቼ ይላቸዋለሁ። ካጠፋህ አፉ በሉኝ። አላህ ይጠብቃችሁ ባላችሁበት ከነጭራሹ ማለት ነው። ይሄ ምሳሌ ነው ያስቀመጥኩላችሁ። ግን እኛ ለአገራችን ያብቃን፣ ከሰው ቤት ነጭ አላህ ያውጣን። ጓደኞች አላህ ይጠብቃችሁ። ለእኔም ደግሞ ሰብስክራይብ አድርጉልኝ፣ ላይክ አድርጉልኝ፣ ሼር አድርጉልኝ። እወዳቸዋለሁ። እሺ ደህና ደሩልኝ። ኢንሻአላህ ይመጣሉ፣ አብረን እንጫወታለን። ኢንሻአላህ አብረን እናወራለን። ኢንሻአላህ ይመጣሉ። ብዙ ሰዓት የሚቆዩ አይደለም እላቸዋለሁ ጓደኞቼ። አላህ ባላችሁበት ኸይሩን ይምረጥላችሁ። እኔም እንደዚህ ደገፍ ብዬ ልጠብቃቸው። እሺ ሻው